በቅርቡ የባቡን ቁንጮ ነግራችኋለሁ። ዓለምን በኢኮኖሚ የተቆጣጠረውን ድርጅት ብላክ ሮክ፣ የዓለምን ገንዘብ የወረሱት ሮስቻይልድ እና ሮክፌለር፣ የሮስቻይልድ ሌላ የዘር ሐረግ የነበሩት ኦርሲኒ፣ እነ ፓፓ ፍራንሲስ እና የዘር ሐረጋቸው፣ የእንግሊዝ ንጉሳዊ ቤተሰብ መነሻና የኔፍሊም መላእክት፣ ይሄ ሁሉ ብለድ ላይን ኦፍ ኢሉሚናቲ፣ የኢሉሚናቲዎቹ የዘር ሐረግ ቆጠራ ነው። ስለ መሲሁና ስለ እስራኤል ቤተ መቅደስ ግንባታ፣ በኢትዮጵያ ምድር ስለሚኖረው ዘግናኝ ጦርነትና እልቂት፣ እነ ጃክማ ቢልጌትና ኤላን ማስክ በአርቲፊሻል ኢንተለጀንስ ኤአይ ዙሪያ የሚሰሩት፣ በቅርቡ ደግሞ የሰውን ሐሳብ ለመቆጣጠርና እውን አሰልቺ ነው ሪያሊቲ ኢዝ ቦሪንግ ብለው ኖቤልስ የሚባሉ የኒውሮ ሲስተማችንን የሚቆጣጠሩ ቺፖችን ይዘው መጥተዋል። ከኤላን ኒውሮሊንክ ጋር ቅርበት አላቸው። ይሄም ቀድሞውኑ ብላክ ሚረር በሚባለው ፊልማቸው ያሳዩን ሌላኛው የነሱ የዘር ክንፍ የፈጠረው መጻኢ መከራ ነው። እነ ቢዮንሴ፣ ጄዚና ሪሃና፣ ሌዲ ጋጋና ዘ ዊክንድ ዘፋኝና አርቲስቶች በየመድረኩ የሉሲፈር ምልክት እያሳዩ ገንዘብ የሚሰበስቡበት ተራ ተላላኪዎች ናቸው። እኔም የምነግራችሁ የባቡን ቁንጮ ነው። ዓለማችን የምትታመስ በዚህ የደም ሐረግ ነው። ፍጻሜያቸው እስከ ዓለም ምጽአት ነው። በሰላም ቆዩ።